ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ በየዕለቱ መከራ ይደርስባችኋል፣ በስሙ ስላስተማራችሁ፣ በስሙ ስለሰበካችሁ፣ በስሙ ስላመናችሁ ዕለት ዕለት መከራ ይደርስባችኋል ይላል። በከመ ይቤ መጽሐፍ ይቀትሉነ ኩሎ አሚረ ይላል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ከቁጥር 36 ላይ ይህን ቃል ይናገረዋል። በየዕለቱ መከራ ይደርስባችሁ ትሞታላችሁ ማለቱ በየዕለቱ መከራ ይደርስባችኋል። የሰው ልጅ በየዕለቱ የሚሞት ሆኖ አይደለም፣ በየዕለቱ የሚደርሰውን መከራ ቆጥሮ ነው ይህን የተናገረው። የሚያስተምሩ መምህራን በየዕለቱ መከራ ይደርስባቸዋል። የሚሰብኩ መምህራን በየዕለቱ መከራ ይደርስባቸዋል። መከራው ደግሞ ትልቅ ጸጋ ነው። ምን ተጽፎ የሚገኝ ነው። መከራ የሰው ልጅ ካልተቀበለ የእግዚአብሔርን መንግሥት አገኛለሁ አይበል። መከራ መቀበል አለበት። ዛሬ አሁን በተለይ በገዳማውያን ላይ አሁን ገዳማውያን መንነው የሚኖሩ ናቸው። ይህን ዓለም ንቀው በገዳም የሚኖሩ ናቸው። ይህን ዓለም ይቅርብን ብለው ገዳም መንነው የሚኖሩትን ገዳማውያን መግደል ማለት ምን ማለት ነው? እነዚህ ሰዎች እኮ ምንም የፈለጉት ነገር የላቸው። ስልጣን አይፈልጉ፣ ወንበር አይፈልጉ፣ የሚፈልጉት ነገር የላቸው። ሁለመናችን ክርስቶስ ነው፣ አንተ ታውቃለህ ክርስቶስ ብለው በገዳም እየጸለዩ የሚኖሩ ገዳማውያንን መግደል በጣም ከምንም በላይ ከባድ ነው። የሟቾችማ ችግር የለውም እኮ በስሙ ስላመኑ ሙተዋን፣ በስሙ ስላስተማሩ ሙተዋን። በስሙ ማንኛውም በስሙ ያስተማረ ሰው በስሙ ያመነ ሰው ሞት ይከተለዋል፣ መከራም ይከተለዋል። ይህ አዲስ አይደለም። አባቶቻችንም ይህን ሲተገብሩት የነበር ነው። እንዲህ ሚል ቃል እናገኛለን። ወሞተ ዳንኤል ብዙሃ ጊዜያተ፣ ዳንኤል ብዙ ጊዜ ሞተ። ዳንኤል ብዙ ጊዜ ሞተ የሚለው ምንድን? ብዙ ጊዜ መከራ ተቀበለው። ገዳማውያንም ብዙ ጊዜ መከራ ይቀበላሉ። ከዛሬ ቀደምም ዛሬም ከዚህ በኋላም ገዳማውያን ይሞታሉ። ማለትም ገዳም ሲገባ ሁለት አይነት ነገር መሞትም አለ፣ ሌላ ነገርም አሉ። በገዳማውያን ሲኖሩ ብዙ ነገር ይከተላቸዋል። ነገር ግን ገዳማውያንን ገለን የምናገኘው ምንድን ነው? ሟቾች ሟቾች ምንም ችግር የለባቸውም። እግዚአብሔር አምላክ ይቀበላቸዋል። በእግዚአብሔር በስሙ ነው ያመኑ፣ በስሙ አምነው በስሙ አምነውበት ገዳም የገቡ ናቸው። ክርስቶስ ደግሞ ምንም መንግሥተ ሰማያትን ያወርሳሉ። ስጋቸውን ሐዋርያው ቅዱስ ማቴዎስ ስጋን መግደል ይቻላል፣ ነፍስን ግን መግደል አይቻልም። ነፍስ ማን ነው የሚቀበላት? እግዚአብሔር ስለሆነ። ስጋን ግን መግደል ይቻላል፣ ነፍስን ግን መግደል አይቻልም። ለሚገሉ ሰዎች ብቻ ይብላኝላቸው እንጂ ለሟቾች መንግሥተ ሰማያት የእነርሱ ናት። ይህን እንተማመናለን። ነገር ግን በገዳማውያንን መግደል ምንም ትርፍ የለውም። ምንም ትርፍ ስለሌለው ገዳማውያንን